ያንተ ኃይል የሚታይበት ነውና መቻልህን የምታሳይበት ነውና ይሄንን አንተ ላይ እንጥለዋለን። መጀመሪያ ማን ደወለልሽ? ማን አገኘሽ? ብዙ ስልኮች ሲደወሉ መጀመሪያ ቤተሰብ ነበሩ ደንግጠው ሲያዩት ምናምን ይደወሉልኝ። ከዛ በኋላ ግን የኔ በጣም አስገራሚው ፍለጋ የማስተራብነት ነበረ። በቃ ማስተራብነት የሆነ ቀን ላይቭ ላይ ቁጭ ብሎ ቪዲዮን እያሳያቸው እሺ ልጅ አምጡልኝ ብቻ ነበር ሲላቸው የነበረው። ምታቋት አሁን ቴክስት አድርጉላት፣ ደውሉላት፣ አምጡልኝ፣ አሁን እዚህ ላይቭ ላይ አምጡልኝ ላወራት ፈልጋለሁ ሲል ነበር። እሱ ለኔ በቃ በጣም የሚገርመውም የመጀመሪያውም የሱ ነበር። ግን ከዛ በኋላ እንደነገረኝ ከሆነ በቃ ሰፖርት ስላደረግሽ በጣም እንደሚገባ ነው የተሰማኝና ኢቭን አልፈልግም ብትይኝ ያልተውም ነበር አለኝ። ምን አልድንም በቃ አልፈልግም እንደዛ በቃ ስሜ በዚህ መልኩ እንዲነሳ አልፈልግም ብትይ ራሱን ያልተውም ነበር ብሎኝ እሱ ነበር ላይቭ ላይ ቁጭ ብሎ ዲኮር አምጣት ብሎ ሲጠይቃቸው በጣም ሲያስጨንቃቸው ቴክስት ማድረግ ጀመሩ። ባዮ ላይ ቁጥሬ ነበረና አካውንቴ ጋር ሰው እየገባ በጣም ብዙ ሰው ቴክስት ያደርግልኛል። ማስተራብነት ላይቭ ላይ እየፈለገች ነው። ቀልድ ነው። ልክ ስገባ ጊፍት ምናምን እየተሰጠኝ ነው ምናምን አልጠበቅኩኝም። ከዛ ምንም አቻኩለውኝ አካውንትሽን ንገሪኝ ምናምን አሉኝ። አካውንቴን ሁላ በአፌ አላውቀውም እኔ። አንዴ ልውጣና ምናምን ብዬ ወጥቼ ምናምን እዛው ሌሊት ላይ እኔ ምንም ብር ያልነበረኝ 150 ሺህ ብር ምናምን ወደ አካውንቴ ገባ። በቃ የዛን ቀን ነው በጣም የገረመኝ። እግዚአብሔር ቀን አለው አልሽ። እግዚአብሔር ቀን አለው አልኩኝ። ህይወት ግን ቅር የሚል የጎደለኝ የምትለው ነገር ምንድን ነው? አቤት ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው። እማማ ተስፋ ቆርጦ ተኝቷል። በጣም ደስ ብሎኛል። እድሜ ያቆየልን። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት? አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ ማትል በቃኝ አገልጋይ ይሉት ቃል ጀግና ያገልጽህም ከዚያ የሚልቅ ነው ከቶ አይመጥንህም። በቃ ቀና ይበል፣ አልቅሱ። ከዚህ በኋላ ለቅሶ የለም እናቴ፣ ከዚህ በኋላ ምንም ለቅሶ የለም። ባለህበት ሁሉ በየፍልሚያው ጎራ በሰላም ማስከበር ከሀገር ተሻግረ በየግዳጅ አውዱ በድል ደምቀ ያለ መላው የኢትዮጵያ ጀግናዬ ወታደር ምስጋና ይድረስ። ማስተራብነት ይጸልይ። እግዚአብሔር አባት ሆይ እንደ ሐሳብ ለተጠሩ ነገር ሁሉ ለበጎ እንደምደረግ እናውቃለን። እንተ አባት ሆይ ወንድማችንን የሚያምኑትን በፊት እናስቀምጣለን። እግዚአብሔር ሆይ ያንተ በጎ ፈቃድ ይሁን። በኢየሱስ ክርስቶስ ፈጽሞ ፈውስ በኢየሱስ ክርስቶስ እሱን የሚያስጨንቀው የውስጥን የላይን ሁሉ በናዝሬቱ በኢየሱስ ክርስቶስ ስም ከላዩ ላይ ይነሳ። ጌታ ኢየሱስ ሆይ ያንተ መልካም ፈቃድ ይሁን። ተነስቶ በኢየሱስ ስም በፍጹም ጤንነት መመላለስ ይሁን። ሁሉን አከናውነ ያንተ ምስጋናን ተቀበል በኢየሱስ ስም አሜን፣ አሜን፣ አሜን።